አንድን ሰው በዚህ ልክ ማድነቅ ምን ይሉታል የተባለላት ዓለም ያጨበጨበላት አፍሪካዊት እንስት መነሻቸውን ከኢትዮጵያ ያደረጉ የስደት ኑሮ ካገናኛቸው እናትና አባቷ ከአቶ ግርማ እንደዚሁም ደግሞ ከወይዘሮ ሰብለ ደምሴ የተገኘች እንደዚህች አይነትስ ሺህ ሚሊዮን ቢወለድ አይቆጭም የሚባሉላት ሕይወቷን ከድቡልቡሏ ኳስ ጋር አገናኝታ የሀገሬው ደጋፊ ግድግዳ ተከላካይ የሚላት አይነት በመሆንም ትልልቅ ሽልማቶችን ክብርን ስላገኘችው በሜዳ ላይ ስላስመዘገበችው ስኬት ብቻ ሳይሆን ከሜዳ ውጪ ባላት ጽናትና ቁርጠኝነትም ጭምር ስለምትከበረው ኑሐሚን ግርማ ዛሬ እጅግ ያልተሰሙ ታሪኮችን ልንነግራችሁ ነው። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን እንደው እናንተ ኢትዮጵያዊ ከዛ ደግሞ የዓለም ሀያላን ቡድን ውስጥ የሚጫወቱ ተጫዋቾችን ምን ያህሉን ታውቋቸው ይሆን ስንል በጥያቄም ጀመርን። 2022 NWSL Rookie of the Year and Defender of the Year. And she only made a US debut last April. Well defended by Gurma. ከኛ ሀገር በዚሁ የስፖርት ዘርፍ ላይ ዝናን ያተረፉ ብዛት ያላቸው ተጫዋቾች ባይኖሩም የነ ሎዛ አበራ ተጽዕኖ ፈጣሪነት ሴት ሆኑ። በእግር ኳስ የዚህን ያህል መራቀቅ ምን ያህል ልፋት፣ ድካም፣ ተሰጥኦን እንደሚጠይቅ መቼም የሚነገር ጉዳይ አይደለም። ሆኖም ለብዙ የሴቶች እግር ኳስ ተጫዋቾች ራስ የሆነችው መነሳሳትን፣ ጥንካሬን ያሳየችው ይህች ሴት ኳስን ስትይዛት ከተቃራኒ ቡድን የሚመጣውንም ኳስ አሳዳ ስትቀበል አይን ውስጥ ያላስገባት የለም። ኑሐሚን ግርማ ወደ እግር ኳስ ዓለም ጉዞን የጀመረችው ገና በልጅነት ጨቅላ ሳለች ነው። እንደ አውሮፓውያኑ አቆጣጠር በማርች 30 1999 በሳን ሆሴ ካሊፎርኒያ የተወለደችም ሲሆን እጅግ ብዙ አይነት ባህል፣ ቋንቋ ባላቸው ሰዎች መሃልም ያደገች ሴት እንደሆነች በተለያዩ ቃለ መጠይቋ ላይ ስትናገርም ትሰማል። የልጅነት የትምህርት ቤት ቆይቷም ቢሆን ዛሬም ከዓይኗ ላይ ያልጠፋ እንደዚሁም እጅግ ፈጣን ሯጭ ኳስን አንከባላይ የሁለቱ ፍቅር ከሌላው የስፖርት አይነት እንቅስቃሴዎች የበለጠ እንደሆነም ትናገራለች። በተለይ በመካከለኛው ዕድሜ ላይ ከሁሉም በላይ ስፖርትን አብልጣ ስትወድ የጂምናስቲክ ስፖርቶችንም ለረጅም ዓመታት እንደሰራችም ታነሳለች። ታዲያውን ላይ ይህ ፍላጎትና አቅም ገንፍሎ ዳብሮና ጎልብቶ በዓለም ላይ ድንቅ አቅም ካላቸው የሴት እግር ኳስ ተጫዋቾች ተርታ ልትሰለፍ እንችላለች። ኑሐሚን ገና ልጅ ሳለች አባቷ ለኢትዮጵያውያን ስደተኞች ባቋቋመው ክለብ ውስጥ ትጫወት የነበረችም ሴት ስትሆን ኑሐሚን ለእግር ኳስ ያላት ፍቅር ፈጣንና ጠንካራም ነበር። ችሎቷን ለማሳደግ ስፍር ቁጥር የሌላቸው ሰዓታትን በልምምድ ያሳለፈችም ሲሆን እሷ ከእግር ኳስ በተጨማሪ ቅርጫት ኳስንም እየተጫወተችም ነው ያደገችው። ጂምናስቲክም ትሰራ ነበር። ኮመን ጎል ለተባለ በአእምሮ ጤና ላይ የሚሰራ በጎ አድራጊ ድርጅት አባልም የነበረች ሲሆን በ2004 የአሜሪካ የዓመቱ ምርጥ ተጫዋችና የሊጉ ምርጥ ተከላካይ ሆና የተመረጠችው እቺ ብርቱ ታታሪና ተጽዕኖ ፈጣሪ ሌሎችን ያነሳሳች ታላቅ የእግር ኳስ ተጫዋችም ስትሆን የፓሪስ ኦሎምፒክ ወርቅ ባለቤትም ናት። አቅሟን በማጎልበት ረገድም ቢሆን ከቤተሰቧ በዘለለ እጅግ ብዙ ቁጥር ያላቸው ሰዎች በዙሪያ ያሉ ታታሪ አሰልጣኞች ወሳኝ ሚናንም ተጫውተዋል። ኑሐሚን የሁለተኛ ደረጃ ትምህርት ቤት በነበረችባቸው ዓመታት በእግር ኳስ ሕይወቷ ከፍተኛ እድገትና አቅሟን በማጠናከር ብዙ ድልና ስኬቶችን ያስመዘገበችበት ወቅት እንደነበርም ታስታውሳለች። ከዛ ቀደምም ብሎ ወደ እግር ኳሱ ሙሉ በሙሉ ፊቷን ሳታዞር በፊት ለ5 ዓመታት ያህል የጂምናስቲክ ስፖርትን የተለማመደች ሲሆን ወደ ስታንፎርድ ኮሌጅ በማቅናትም ወደ ስታንፎርድ ካርዲናል የሴቶች እግር ኳስ ቡድንም ተቀላቅላለች። በስታንፎርድ ቆይቷም ለቡድኑ ስኬት ከፍተኛ አስተዋጽኦ ካበረከቱትም ሴት የእግር ኳስ ተጫዋቾች ተርታ በቀዳሚነት የምትጠራም ሲሆን በ2019 ቡድኑ ብሔራዊ ሻምፒዮና እንዲያገኝ ካደረጉት መካከልም አንዷ እሷ ናት። በተከላካይነት ያላት ልዩ ችሎቷ ብዙ ሽልማቶችን ማስገኝቶላታል። በትምህርቷም ቢሆን የኮምፒውተር ሳይንስ፣ የስነ ልቦናና የቋንቋ ጥናትን ያካተተ ሁለገብ ፕሮግራምንም ተመርቃለች። በዚህም እግሮቿ ብቻ ሳይሆን አእምሮዋም ብልጥና ሊቅ እንደሆነ ማስመስክራለች። እሷ ጋር ኳስ ይዞ የሚመጣ አንድም አጥቂ ለማለፍ በእጅጉ የሚቸገር
እግሩ ቄጤማ የሚሆነው ለምንድነው የሚለው ተደጋጋሚ ጥያቄን ያስነሳችው አደገኛ ተከላካይ ናኦሚ የአሜሪካ ከ20 ዓመት በታች ብሔራዊ ቡድንንም በአምበልነት ጭምር በመምራት የ2020 የኮንካፋ ዋንጫን ያነሳች ሲሆን 2016ም ከ17 ዓመት በታች ቡድን ጋር የአሜሪካን የኮንካፋ ውድድርንም አሸናፊ ሆና ነበር። ከ2020 ጀምሮ ለዋናው የአሜሪካ የሴቶች ብሔራዊ ቡድን ተሰልፋ በመጫወት አቅሟን ዛሬ ድረስ እያሳየች ሲሆን አሜሪካ የ2022 የኮንካፋ አሸናፊ ስትሆን የቡድኑ አባልም ነበረች። ናኦሚ የአሜሪካ የዓመቱ ምርጥ ሴት እግር ኳስ ተጫዋች ተብላም ተሰይማ የነበረ ሲሆን አሜሪካ ሴት ብሔራዊ ቡድንና አሁንም ዓለም በጉጉት ወደሚመለከተው የአውሮፓው ቼልሲ ቤት በመፈረምም እየተጫወተች ትገኛለች። ናኦሚ ይህንን ሽልማት ስታገኝ በአሜሪካ የሴቶች እግር ኳስ ታሪክ ሁለተኛዋ ጥቁር እግር ኳስ ተጫዋችና የመጀመሪያዋ የተከላካይ ክፍል ስፍራ ተጫዋች እንደሆነችም አስመስክራለች። በ2020 ናኦሚ የዓመቱ ምርጥ ወጣት የሴቶች እግር ኳስ ተጫዋች ተብላ ብዙ ሽልማትን ያገኘችም ሲሆን ሽልማት በሽልማት የሆነችበት ክብርን ያገኘችበት የልፋትና ውጤቷም ዛሬ ድረስ ሰምሮላት አሁን ደግሞ ፎርብስ ካወጣቸው ተጽዕኖ ፈጣሪ ሴቶች መሃልም ልትካተት ችላለች። ናኦሚ ግርማ በሴቶች እግር ኳስ ላይ ቀላል የማይባል አሻራን ተጽዕኖን ያሳረፈችም ስትሆን በሜዳ ላይ የምታሳያቸው እንቅስቃሴዎች በጣም ገዢ ታክቲክን ከፍጥነት ጋር እያከለ ዓለምን በአንድ የሚያስማማውን እግር ኳስ ተብዬን እሷ ስትጫወተው በእጅጉ የሚያመርላት ሴትም ሆኖላታል። የእሷ ትጋትና ጥንካሬ ብርታትና ጉልበቷ መነሳሳትን የፈጠረም ሲሆን የእሷን መንገድ የተከተሉ የሚገኙ ብዙም ሴቶችንም አፍርታለች። የእሷን ስኬት ለሚመኙ ለእግር ኳስ ተጫዋቾች የተስፋ ብርሃንም ያሳየቻቸው ሲሆን ናኦሚን እንደ ማንኛውም ስፖርተኛ የተለያዩ ስፖርታዊ አልፎም ደግሞ በእግር ኳስ ላይ የሚያጋጥሙ ጉዳቶችን ያስተናገደችም ሲሆን ወርቅ በእሳት ይፈተናል የሚባለው አባባል ለእሷ የተሰራ እስከሚመስል ድረስ ሁሉም ፈተናዎችን በብቃትም ተወጥታቸዋለች። ይህ ደግሞ የቡድኑ ፊት መሪ ሆና ሌሎች የቡድን አጋሮቿን በማነሳሳት በማጀገን ከፍ ያደረገ ተግባሯም ሲሆን ናኦሚ ስኬት በስፖርቱ ጉዞ ውስጥ በችሎታ ብቻ ሳይሆን በችግር ጊዜም ጽናት መቻልንም ያሳያል። አሁንም ለዓለም ምን ታሳያለች ተብላ የምትጠበቀው ናኦሚን ብዙ ተስፋ የተጣለባት ሴት ስትሆን የስኬት ጣሯ ገና ተጀመረ እንጂ መጨረሻ ያልሆነ ድንቅ ሴት እንደሆነች ማስመስክራለች። እና በዛሬው ፕሮግራማችን ዓለምን ያስደነቀችው ኮከቧን ናኦሚ ግርማን የእግር ኳስ መንገዷን የስኬት ቁልፍ ሚስጥሯን አካፈልናችሁ። ለቻናላችን በድጋሚ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንም ይሁኑ።